ዋናው በሎጂስቲክስ የሰንሰለት ውስጥ ቀደም እንዳልነው ተያዥ ፓርቶች አሉ። አንድ አምራች ያመረተውን ወይ ደግሞ አንድ ሆልሴለር ወይም ደግሞ አከፋፋይ ከአንድ ስቶር ወደ አንድ ስቶር የሚያጓጉዝበት ሲስተም ነው ብለናል። ስለዚህ ውስጥ ሁለት ተዋንያኖች በዋናነት ይኖራሉ ማለት ነው። የመጀመሪያው ሺፐር ወይም ደግሞ አስጫኝ የምንለው ነው። ሁለተኛው ደግሞ ኬሪየር ወይም ደግሞ ትራንስፖርተር የምንለው ነው። ያ ሺፐር ማኑፋክቸረር ሊሆን ይችላል፣ አምራች ሊሆን ይችላል፣ አከፋፋይ ሊሆን ይችላል፣ ኢምፖርት ኤክስፖርተር ሊሆን ይችላል። ያለውን ንብረት ወይም ደግሞ ያለውን እቃ ከአንድ ቦታ ወደ አንድ ቦታ በሁለት ከፍለን ብናየው ከኤክስፖርት ከሆነ የትኛውም የኢትዮጵያ ክፍል ወደ ጅቡቲ ያስወጣል። ያለን ኮሪደር ጅቡቲ ስለሆነ፣ ወይም ደግሞ ፍሩት እና የስጋ ውጤቶች ከሆኑ ወደ አየር መንገድ ካርጎ ኤር ፈጠን ስለሚል ወደዛ ይወስደዋል። ሌላኛው ደግሞ ከውጭ ሀገር ኢምፖርት አድርጎ የሚያስመጣውን ከጅቡቲ ወደ ተለያዩ የኢትዮጵያ ሀገራት ውስጥ ይሆናል በኢንተርናሽናሉ ስንወስደው። በሎካሉ ደግሞ ስንወስደው ፋብሪካው ካለበት ወይም ደግሞ ማከፋፈያ ስቶሩ ካለበት ወደ ኢንድ ኮንሱመሩ ወይ ደግሞ ወደ መጨረሻ ወደሚያከፋፍልበት ከስተመሩ የሚወስደው የሚያስጭነው ጭነት ማለት ነው። ያን በጥቅሉ ምን ይባላል? ካርጎ፣ ፍራይት፣ የተለያየ የቴክኒካል ወርዶች ወይም ደግሞ ኢንዱስትሪ ሎጂስቲክስ የሚጠቀምባቸው ናቸው። እነዚህ ነገሮች ሙሉ ግን ዞሮ ዞሮ ምን ይባላሉ? የአንድ ድርጅት ጭነት ይባላሉ። ጭነቶቹን በዘርፍ ስንከፍላቸው የእንስሳት ተዋጽኦዎች ሊሆኑ ይችላሉ፣ አትክልት ፍራፍሬ ሊሆን ይችላል፣ የፋብሪካ ምርት ሊሆን ይችላል፣ ስፔር ፓርቶች ሊሆኑ ይችላሉ፣ ኤኒ ፊኒሽድ ጉድስ የምንላቸው እንደዛ ሊሆኑ ይችላሉ። አስጫኞች እነዚህ ነገሮችን ይኖረዋል እንደ ተሰማራበት ሴክተር ማለት ነው። እንደ ኬሪየር ደግሞ ስናየው ኬሪየሮች እንዳልኩ ከቀደም ከትንሹ ከ3 ቶን አንስቶ እስከ 20 ቶን ድረስ ለዛ ጭነት ተስማሚ የሆነ ትራከር ያላቸው ሰዎች ወይም ደግሞ የመኪና አይነት ያላቸው ሰዎች አይሱዚ ይሆናል፣ ኤፌሰሮች ሊሆኑ ይችላሉ፣ መኪና ፓወሩ ሊሆን ይችላል፣ ወይ ደግሞ ተሳቢው እንደሚጭኑት ጭነት አይነት ደግሞ 40 ፊት ኮንቴነር ለሚጭኑ ሃይቤዶች ወይም ደግሞ ትላልቅ ረጃጅም ጭነቶችን ለሚጭኑ ሃይቤዶችን ይጠቀማሉ። እንደ 20 ፊት ደግሞ የተለያየ በተሳቢ ተስማሚ የሆኑ ጭነቶችን ከሆነ 20 ፊት 2 ፊት ለመጫን ደግሞ እንደ ተሳቢ ወይ አነስ ካለ ደግሞ እንደ ፌሰርና እንደ አይሱዙ ተጠቅመው እቃቸውን ከአንድ ቦታ ወደ አንድ ቦታ ያዘዋውራሉ። አስጫኞች ይሄ ጭነት አለን ከአንድ ቦታ ወደ ሌላ ቦታ ይዘዋወርልን ሲሉ ለዛ የሚስማማ የትራንስፖርት አቅርቦት ያለው ድርጅት ደግሞ ከነሱ ጋር ያንን ዲል አድርጎ እቃውን ሲያነሳ ያ በዛ ማለት ያለው ዝውውር የእቃ አቅርቦት ሰንሰለት ወይም ደግሞ ሎጂስቲክስ ብለን እንጠራዋለን ማለት ነው።